ሰላም ጤና ይስጥልን ተመልካቾቻችን፣ ከጄኔሬሽን ሚዲያ የሰዓቱን ዜና ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜና። የትግራይ ጊዜያዊ አስተዳደር ፕሬዝዳንት የነበሩት አቶ ጌታቸው ረዳ ወደ ፌዴራል ስልጣን ሊመጡ እንደሆነ ምንጮች አስታውቀዋል። አስደንጋጭ የኦንላይን ማጭበርበር በኢትዮጵያ በርካታ ዜጎችን ኪሳራ ላይ ጥሏል። በመቀለ ከተማ ህዝቡ የከፋ ነገር ከመጣ በሚል እየተዘጋጁ ነው። ተመልካቾቻችን በዝርዝር ወደምንመለከታቸው ዜናዎች እናልፋለን። የጄኔሬሽን ሚዲያን ሰብስክራይብ፣ ላይክ እና ሼር በማድረግ ከእርሶ የሚጠበቀውን ኃላፊነት እየተወጡ አገልግሎቱን ያበረታቱን። ጤና ይስጥልን። የትግራይ ጊዜያዊ አስተዳደር ፕሬዝዳንት የነበሩት አቶ ጌታቸው ረዳ ወደ ፌዴራል ስልጣን ሊመጡ እንደሆነ ምንጮች አስታውቀዋል። የህወሓት አመራሮች በአቶ ጌታቸው ረዳ ምትክ ጄኔራል ታደሰ ወረደን ፕሬዝዳንት አድርገው ጠቅላይ ሚኒስትሩ እንዲያጸድቅላቸው አዲስ አበባ እንደሚገቡም ተሰምቷል። በፕሪቶሪያው ስምምነት መሰረት ፕሬዝዳንት የመሾም ኃላፊነት የጠቅላይ ሚኒስትሩ ነው። ይህ በእንዲህ እንዳለ ጄኔራል ታደሰ ወረደ ከመንግስትም ጋር ይሁን ከሌላ ወገን ጋር ወደ ግጭት የሚያስገባ ነገር እንደሌለ ገለጹ። ወታደራዊ ኃይልን ወደ ስልጣን የማምጣት ጉዳይ አይታሰብም። የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዝዳንት ሌተናል ጄኔራል ታደሰ ወረደም ከፌዴራል መንግስትም ጋር ይሁን ከሌላ አካል ጋር ወደ ግጭት የሚያስገባ ነገር እንደሌለ አስታውቀዋል። በምንም መልኩ በውስጣችን የሚፈጠር ግጭትና ጦርነት አይኖርም፣ የውስጥ ግጭት ይፈጠራል የሚለው ጉዳይ ዝግ ነው ያሉት ጄኔራሉ ግጭቱና ጦርነቱ በውስጣችን ይሆናል ወይም ደግሞ ከውጭ በሚኖር ግፊት ይጀመራል የሚል ጉዳይ ሊያሳስብ አይገባም አይኖርም ብለዋል። ባለፉት ቀናት በክልሉ የተካሄዱት ሁነቶች በምንም መልኩ ከወታደራዊ ድርጊት ጋር የሚያያዙ አይደሉም ያሉት ጄኔራሉ በምንም መልኩ ከወታደራዊ ኃይል ወደ ስልጣን የማምጣት ጉዳይ አይደለም፣ ይህ ፈጽሞ የማይሆን ነገር ነው ሲሉ ተናግረዋል። በህወሓት አመራሮች መካከል የተፈጠረውን ችግር ለመፍታት የሃይማኖት አባቶችን ጨምሮ በተለያዩ አካላት የተለያዩ ጥረቶች ቢደረጉም ሊሳካ አልቻለም። ችግሩ ከአደራዳሪዎቹ ሳይሆን ከተደራዳሪ አካላት የመነጨ ነበር ያሉት ጄኔራሉ ዋና ተግዳሮት የሆነው አለመቀበልና እንቅፋት መፍጠር አንዱ ወገን አንዱን ወገን አሸንፎ ለመውጣት ፍላጎት መኖሩ እንደነበር አስረድተዋል። ሌተናል ጄኔራል ታደሰ ወረደ ይህንን ይበሉ እንጂ የጊዜያዊ አስተዳደሩ ፕሬዝዳንት ጌታቸው ረዳ ከትላንት በስቲያ በአዲስ አበባ በሰጡት መግለጫ ህገወጥ ያሉት የህወሓት ቡድን አመራሮች ስልጣን በኃይል ለመንጠቅ እያደረጉት ያለው እንቅስቃሴ ወደ ጦርነት ግጭት እንደሚያመራ ማስጠንቀቃቸው ይታወቃል። በመቀለ ከተማ ህዝቡ የከፋ ነገር ከመጣ በሚል እየተዘጋጁ ነው። የሸቀጣ ሸቀጥ እቃዎች ዋጋ እየናረ መምጣቱን ተከትሎ ሸማቾች ለክፉ ጊዜ በሚል ሸመታ ላይ ተጠምደዋል። በባንኮች አካባቢ ገንዘባቸውን ለማውጣት የሚፈልጉ ሰዎች ረጃጅም ሰልፎችን ይዘው ይታያሉ። ከተማዋን ለቆ ለመውጣት የገንዘብ አቅሙ ያላቸው ወደ አዲስ አበባ ለመሄድ የአውሮፕላን ትኬት እየቆረጡ ነው። ከመቀለ አዲስ አበባ የሚደረጉ በረራዎች ለቀናት ሙሉ በሙሉ ትኬቱ ተቆርጦ አልቋል። አንድ ነዋሪ ለቢቢሲ እንደተናገሩት ይህ ሁሉ የሚሆነው ከጭንቀት የተነሳ ነው ብለዋል። አስደንጋጭ የኦንላይን ማጭበርበር በኢትዮጵያ በርካታ ዜጎችን ኪሳራ ላይ ጥሏል። በቅርቡ በኢትዮጵያ በተለያዩ አካባቢዎች ኦኤምዲ እና መሰል ስሞችን በመጠቀም የተደራጀ የኦንላይን ማጭበርበር በርካታ ዜጎችን ለከፍተኛ የገንዘብ ኪሳራ ዳርጓል። ይህ ማጭበርበር በተለይም ዝቅተኛ የኑሮ ደረጃ ላይ የሚገኙና በቂ የቴክኖሎጂ እውቀት የሌላቸውን ሰዎች ኢላማ ያደረገ ነው። ተጭበርባሪዎቹ ፈጣንና ከፍተኛ ትርፍ እንደሚያስገኙ በመግለጽ ሰዎችን በማሳመን ገንዘባቸውን እንዲያፈሱ ያደርጋሉ። ኦኤምዲ የተባለው ድርጅት በምሳሌነት የሚጠቀስ ሲሆን ተጎጂዎች ለተወሰኑ ቀናት ከፍተኛ ትርፍ እንደሚያገኙ ቃል ገብተውላቸው ገንዘባቸውን ካስገቡ በኋላ ድርጅቱ ይዘጋል። ተጎጂዎች እንደገለጹት አጭበርባሪዎቹ የውጭ ሀገር ኩባንያዎች እንደሆኑ በማስመሰል የውሸት ሰነዶችን ያቀርባሉ። በተጨማሪም ቀደም ሲል ከተሰበሰበው ገንዘብ የተወሰነውን በመጠቀም ለተወሰኑ ሰዎች ከፍተኛ ክፍያ በመክፈል ሌሎች ሰዎችን ወደ ማጭበርበሩ እንዲገቡ ያደርጋሉ። የሳይበር ደህንነት ባለሙያዎች እንደሚያስጠነቅቁት እነዚህ የማጭበርበሪያ ዘዴዎች ተመሳሳይ ሶፍትዌሮችንና ስሞችን በመጠቀም ሰዎችን ያታልላሉ። ማንኛውም የኦንላይን ቢዝነስ ህጋዊ ፈቃድና ማረጋገጫ ሊኖረው እንደሚገባ አሳስበዋል። የህግ አስከባሪ አካላት ይህንን ወንጀል በመከታተል ተጠያቂዎችን ለፍርድ ለማቅረብ እየሰሩ መሆኑን ገልጸዋል። ዜጎችም ከማንኛውም የኦንላይን ኢንቨስትመንት በፊት ጥንቃቄ እንዲያደርጉና አጠራጣሪ እንቅስቃሴዎችን ለሚመለከተው አካል እንዲያሳውቁም ተጠይቋል። ተመልካቾቻችን ከጄኔሬሽን ሚዲያ ለሰዓቱ የነበሩን ዜናዎች እነዚህን ይመስሉ ነበር። በሌላ የጄኔሬሽን ሚዲያ ወቅታዊና ታማኝ መረጃዎች እስከምንገናኝ የጄኔሬሽን ሚዲያን ሰብስክራይብ፣ ላይክ እና ሼር በማድረግ ከእርሶ የሚጠበቀውን ኃላፊነት እየተወጡ አገልግሎቱን ያበረታቱ።
ጤና ይስጥልን።